አብዛኛውን የአፍሪካ ባህላዊ ምግብ ምንላቸውን ለመስራት ምቹ ናቸው። na ate safe yamarara haysa cimana wurgatana baka iza osos nudri oso haysa iza osara dichais tire katsa ase kahara iza osara tire katsa ase shamara izara walaka mizara izara dichais nudri iza le haysa kaitsites duchichi ase haysi idishin ka itsites haysi shechi ase nudri oso gizraisar hara bota ase hara oso ironta haysa qode baka dar itsites gama haysi wonto akukuka wontfena utse ወጅቅ አማን ውርሳናው ያውርስሪ ታምፓስ ወፈዮስ እንሰት ያው በኢትዮጵያ ውስጥ ለምግብነት ሲውል እውነቱን ለመናገር ያው በእናቶቻችን በእህቶቻችን ወይንም በሴቶች ጫንቃ ላይ ሆኖ ነው ማለት ይቻላል። ኢትዮጵያ ውስጥ እንሰትን በተለይ ድህረ ምርት አያያዙ ሙሉ በሙሉ በሴቶች ላይ የስራ ጫናው ይወደቀና መውደቅን ብቻም ሳይሆን የሚፈጀው ጊዜ ራሱ በጣም ረጅም ጊዜ ለመፋቅ ረጅም ጊዜ እንሰትን የእንሰት ምግብ ወይንም ደግሞ ቆጮን ለማዘጋጀት ይፈጃልና ይሄኛው ደግሞ ያው ከእንሰት እንደ ሀገር ማግኘት ያለብንን ጥቅም አላገኘንም። ሌላ ደግሞ ወደ ሌሎች ቦታዎች ወይንም እንሰት ወደማያድግበት ወይንም እንሰት በተለምዶ የማይመገቡ አካባቢዎች ምንላውን አካባቢዎች በስፋት እንዳይስፋፋ አድርጎታል ማለት ነው። ቆጮ ለኛ ዋና ምግባችን ነው። ያው ጭብጦስ ያው በእኛ ሀገራችን ላይ ካሽካ ይባላል። እሱ ይሰራል፣ ቂጣ ይሰራል እና ደግሞ ያው ጎንፎም ይሰራል። ፍርፍር ደግሞ ፖሶስ የሚባል ነገር እሱን እንሰራለን። ያው በዓል ስንደርስ ያው በስጋ ምንበላም ያው በሱ ነው በራሱ ነው። ደግሞ ዛሬ ያው አንድ እንሰት ዛሬ ከተነቀለ 3 ቀን ላይ አያልቅም። 4 ቀን ለሁለት ሰው የሚያልቀው በጣም አደካሚ ነው። ጥቅሙ አለ ግን በጣም ይደክማል። በቃ በጉልበት ስንሰራ አርባ ምንጭ ዩኒቨርሲቲ ለኛ እሱ ነገር ማሽኑን አምጥቶልናል። ደግሞ ማሽኑና እጁን ስናጻጽር በጣም ያው ደስ ሚል ነገር ነው አሁን የመጣልን ያለና ማሽኑ በጣም አደካሚ የለውም ምን የለውም። በቃ አንድ እንሰት ያው በአንድ ሰዓት ላይ ያልቃል። ድሮ 4 ቀን የሚፈጀ እንሰት በአንድ ሰዓት ላይ ነው የሚያልቀው እና በጣም አሪፍ ነው የማሽኑ። ያው እንደ አርባ ምንጭ ዩኒቨርሲቲ ያው መጀመሪያ ያው ችግሩን ከመለየት ነው የጀመርነው። እንሰት ላይ ያሉ ችግሮች ዋናዎቹ ምንድናቸው የሚለውን ሳይንሳዊ በሆነ መንገድ የመለየት ስራ ሰርተንም አልቀረንም። ለሱም ይሆን ሳይንሳዊ መፍትሄ ለጠቃሚ ይዘን የመሄድ ስራ ሰራን ማለት ነው። እንሰትን የመፋቅ ሂደትን ጊዜ ጉልበት የሚቆጥቡ ማሽኖችን እንሰት ቶሎ እንዲብላላ የሚያደርጉ እርሾችን ከእንሰት የተለያዩ አይነት ምግቦችን ማዘጋጀት የሚያስችለንን ቴክኖሎጂ ከዛ በዘለለ እንሰት ተፍቆ ጉርጓድ ውስጥ እንዳይቀበር አማራጮችን በማምጣት ለተጠቃሚዎች የማዳረስ አዌርነስ የመስጠት ስራ በሰፊው ስንሰራ ነበር። በማዕከል ደረጃ ወይንም በጎጥ ደረጃ እያደራጀን ወጣቶችን እናቶችን እያደራጀን ማሽኖቹን እንሰጣቸዋለን። እነሱ ደግሞ ለ1000 ለ2000 አርሶ አደር አገልግሎቱን ይሰጣሉ ማለት ነው። በተለይ መንግስታዊ ያልሆኑና የልማት አጋር የሚባሉ ተቋማት ጋር ቴክኖሎጂዎችን ወደ ሌሎች ክልሎችን ብቻም ሳይሆን እንሰት በቅሎ ማይበቅልባቸው አካባቢዎችን እንሰትን ከማላመድ ቴክኖሎጂውንም ከማዳረስ አንፃር ሰፊ ስራዎችን እየሰራን ነው የምንገኘው። ለሰውም ሰርተን ጥቅም እናገኛለን። ድርጅቱ 18 ሰዎቹ ድርጅቱ ላይ ሰርተን ብር እናገኛለን። አሁን በጣም ያጭር ጊዜ እቅዳችን ከእንሰት የሚገኙ ምግቦችን በተለይ አብዛኛውን የአፍሪካ ባህላዊ ምግብ ምንላቸውን ለመስራት ምቹ ናቸው። ፉፉ ጋሊም ብንል ቻፓቲም ብንል አብዛኛውን ለመስራት የእንሰት ዱቄት በተለይ ደግሞ እኛ የምናመርተው የቆጮ ዱቄት በጣም ምቹ ነው። ስለዚህ ከኢትዮጵያም አልፎ ለአፍሪካ የምግብ ዋስትና መረጋገጥ ትልቅ አስተዋጽኦ ያበረክታል። ይሄ ድርቅን መቋቋም መቻሉ ብቻ አይደለም። ትልቁ ደግሞ ቁልፉ ያለው በትንሽ ቦታ ላይ ብዙ ምርት ማግኘት እንችላለን ከእንሰት